እቃ ጠፍቷል እኔ ወንድም ተክለ ሰውነት በውበት የራሰው ልቤን ከተኛበት የምትቀሰቅሰው ምን መስለን ታየን ገና ቅድም ጀምረህ እንደ ፈረንጅ ሙዚቃ የምታጫወት ኮራ መስለን ታየን አቆቴ ላይኖራችሁ ይችላል እንደምታየው ደግሞ ሰፋሪ ወጣት ነው አምባሰል ሲዘልቁ ይታያል አምባሰል እየመነደቡ ቤተ ዘመን መምሰል የሚለውን የማሪቱ ለገሰን አርግልኝ የለም እንግዳው ወረደ ደሴ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ አይጠየፍ ሆኖ ይታያል ሙጋዲ ሽንጧ ዞሯራ መኪና መንገድ የሚለው ነው በየለኝ ምን እንደ ተለከፍከው ምን የምለው ቆይ እንዳው ሳናውቅ እንዳው በእጅ አዙር ቀኛ ከዛስ ተይዘናል በል እንዴ ማናት አንቺ ከተማ ደብረ ብርሃን ደረስን እኮ አቆቴ ካያት 10 አመት ሆነዋል አይደል አዎ 10 አመት ሆነኛል ምን ድንጋይም በድንጋይ ላይ ፎቅ በፎቅ ላይ አድርገው ማለት የእርሻ ማሳውን ሳይቀር ከተማ አድርገው አበላሹ አቤት ከተማ ያላት ሀብት አቤት ሀብት እኮ ነበር ደግሞ ምን ሀብት አላት እኔ ማውቀው የብርድ ሀብት እንዳላት ብቻ ነው አረ ብርድ ልብስ የሚመረትባታል ማን ጠራህ አንተ ታውቀናለህ እኔ ወንድም አይ ፋዘር ለመግባባት ብዬ ነው ታዲያ እዛው ከሚግባባ ጋር ተግባባ ምን ይላል አቆቴ ዛሬ ግን ምን ሆነሃል ምን አጥቶ ከጧት ጀምረህ አንዴ ከሹፌሩ ጋር አንዴ ከተሳፋሪ ጋር ምን አለ ከኔ ጋር ብታወራ እነሱን ትታቸው እንደውም በቃ ተንቻለሁ በቃ ይቅርታ ምን አባቴ ላርግ ብለሽ ይሄን ሹፌር ተብየውም እንዳቱን ትቶ በዛችን ትንሽ መስታወት እኮ በቃ አንቺ ፍጥጥ አድርጎ እየተመለከተ እኮ ነው ይሄም ጩልፋት የሰውነትሽ ቆዳ እስከሚዳስ ድረስ ገልመጥ እያለ ሲያይ እኮ ነው ተናድጄ እኮ ነው ስንት ነህ? አይ ግብዣ ነው? ቆንጆ ቆሎ ነሽ። እሺ ደህና
የቂጥህ ገንፎ ይላሉ አጡኝ አንቺን ስመለከት ሌሎች አመለጡኝ። ሳመኝ ሳመኝና ከንፈሬ ደንድን መቼም ካሜተኛ ካሽሟጣጭም አልድን። 1 ብር ብቻ ይህን የሚያስፈልገው የለም። መንደሩ ወሬኛ ሰው ነገር ሰሚ እኔ መሄዴ ነው ይብላኝ ለከራሚ። የሐይቅ ባህር ዛፍ ቅጠሉ ሰፋፊ የነማማ ጆፌ ይማታል በጥፊ። ድመት አይኗን ታማ የላትም ዋግምት የፍቅር መድኃኒት አብሮ መተኛት። ተኝቼ ምህህ ቁጭ ብዬ ምህህ አንተ ወላጅ አባቴ እንደምን ልርሳ ቻት የወፍ ስጋ በላሁ ቢጥመኝ መረቁ መታማት አይቀርም ምን ቢጠነቀቁ ምንም ቢደበቁ ቻት አንድ ብር ብቻ 1 ብር ነው ወንድም። የሰማይ አሞራ ወርደሽ ተናገሪ እናት የሌለው ልጅ የለውም መካሪ። ቻት ተረጋጉኝ ኧረ እባካችሁ ነው አንተ ስነ ስርዓት ያዥ እስኪ ተረጋጊ እንጂ ምን ነው ስነ ስርዓት ያዥ ኤርሚያስ ይባላል። የአክስቴ ልጅ ነው። ከአዲስ አበባ ነው የመጣው። ተዋውቁ። ትተዋወቃላችሁ እንዴ? ስም እኮ አልተቀያየራችሁም። አዎ ከትላንት ወዲያ አብረን የመጣ ነው። ያጎቴን ከዘራ ሳይቀምስ መጣ እንጂ። ኧረ በስመ አብ። አጎትሽ ግን መቀስ ቢጤ ናቸው እንዴ? ያ መኪና ውስጥ አላፈናፍን እኮ ነው ያሉ። ጋሽ በላይ ነው። ሳይ በለመድከው ስትቅነዘነዝ ደግ አድርገውልኝ። አንቺ ግን ደህና ነሽ? ያቢ ማሰራነት ወስካሽ ማሚ አልመጣችም። በጣም ቆዩ እኮ በጣም ጀልባም ታንኳነች ስታስጠላ። ምን የመሰለ አሳ ጉርጓሪ ነው። ባክ ወደዛ አጎቴ ወይ ስለዚህ ባህር ታሪክ እኮ ነግርሻለሁ ብለኸኝ ነበር። ይሄ የምትመለከችው ይሄ ነው ያለው። ይሄ ባህር ሁሉ ምድረ በዳ ነበር አሉ። ሰው የሚኖርበት ሜዳ። ከነዋሪዎቹ መካከል አንድ ሀብታምና አንድ ድሃ ሴት አብረው ይኖሩ ነበር አሉ። እሺ ያቺ ሀብታሟ ለድሃዋ ሴት ዶቄት ፈጅታ እንድታመጣላትና የድካሙን ዋጋ እንድትከፍላት ይስማማሉ። ያቺ ድሃዋም እህሏን ይዛ ወደ ቤት ሄደና ደክሟት ስለነበረ እምዬ ማርያም አንቺ ታውቂያለሽ ብላ ትተኛለች። ትንሽ ገደም ልበል ብላ ወደ እንቅልፍ ይዞ ጥርቅ ጧት ስትነሳ ነግቶ ወይ ሳልፈጭ ብላ ስትብራሰበት ስታየው ዶቄቱ ተፈጭቶ ታገኘዋለች። ማርያምን እያመሰገነች ሀብታሟ ጋር ዶቄቷን ይዛ ትሄድና ይሄው ፈጭቻለሁኝ የድካሙን ዋጋ ትላለች። የለም ይሄንማ አንቺ አልፈጭሽውም የወፍጮ ድምፅ ስላልሰማሁኝ አልከፍልሽም ትላታለች። እንዴ ተፈጭቷል አይደል እንዴ? እንደዚህ ከሆነማ ሽማግሌ ፍረደኝ ትልና ሽማግሌሽ ጋር መሄድ፣ ሽማግሌሽ ደግሞ ለሀብታሟ ሴት መፍረድ። ያቺ ድሃ ሴትም ተስፋ ሳትቆርጥ እረኞች ጋር ትሄድና እረኞች ፍረዱ ትላለች። እረኞችም የትም ፍጩ ዱቄቱን አምጩ ይሉልሽና ለዚህ ለድሃዋ ሴት ፍርድ ያደርጋል። አሁንም ይቺ ሀብታም ሴት በዛ አልስማማም ትላለች። በዚህ ጊዜ የምትመለከችው እረኞች የፈረዱባት ሲሆን ገዳሙ ማለት እኮ ነው። የእንግዲህ አፈ ታሪክ ነው ልጅ።
የኛ አይናውጣ ዛሬ ደግሞ ምን ቀረህና መጣ? ማስታወቂያ አይቼ ነው የመጣሁት። የምን ማስታወቂያ? ጀልባ ነጂ። ማንበብ አትችልም? ማስታወቂያው ከወጣ አመት አልፎታል። አንደኛውም ጀልባ ከቆመ አመት ሆኖታል። ምን አይነት ደረቅ ነህ? ውጣ! ምን አልሽኝ? ውጣ! ኦኬ፣ ጀልባው ላይ ነው። ሄድልኝ እኮ ነው የምለው። ሄድልሻለሁ። ዛሬማ ሳልሰራለት የትም አልሄድም። አንተ አይደል የማናገረው? አትሰማም? እንደምትመጪ እርግጠኛ ነበርኩ። እንዴት ነው እባክህ እንዲህ በራሴ የምትተማመነው? በቃ ሄድ፣ እንደውም አልፈልግህም። እንዴ መጀመሪያም እኮ እየሄድኩ ነበር። ሳልሰራለትም የትም አባቱ ሄድ። ጀልባ ነጁ። አቤት። እሺ፣ አንድ ስምምነት እናድርግ። ከዛ ነገ ስራህን ትጀምራለህ ማለት ነው። እሺ፣ እስማማለሁ። አሁን የማዝህን ስራ በጠቅላላ ትሰራለህ። ከዛ ነገ ወደ ጀልባ ነጅነት ትገባለህ ማለት ነው። አንቺም አንድ ነገር ቃል ግቢልኝ። እኔ እኮ አሰሪህ ነኝ። እኔ መች ሰራተኛ ነሽ አልኩኝ። ትስማሚያለሽ አትስማሚ? ደረቅ ነህ። እሺ እሺ፣ እስማማለሁ። ግን አንተም ያዘዝኩህን በጠቅላላ ሳጨርስ የትም አትሄድም። የት? ከባህሩ በጀሪካን ውሃ እየቀዳ እዚህ ጋር ጭቃ ታወካለህ። እሱን ስጨርስ እዛ ጋር ያለው ድንጋይ ይታያል። እሱን እዚህ ጋር ታመጣለህ። እሱንም ስጨርስ ከባህሩ ዳር ላይ ካለው ሰው እያጨር የምቀመጥበት ቦታ በላ ጀምር። አንቺም የምልሽ ልታደርጊ ተስማምተሻል? ተነጋገርን አይደል እንዴ? እሺ። ከጠበቅኩ በላይ በጣም ትዕግስተኛ ነህ። አመሰግናለሁ። ለማንኛውም ስላሰቃየሁ በጣም ይቅርታ። ምንም ማለት አይደለም። በቃላችን መሰረት አድርጌ የምልሽ ልታደርጊ ተስማምተሻል። ባካከልስ ይልቅ እንደሱ ነው የምትሄደው? አትታጠብ። አድርጌ የምልሽ ልታደርጊ ተስማምተሻል። ምን? ስለዚህ ገላዬን ጠቢ። እኔ አንተን ላጥብህ ማለት? ደፋር አታፍርም? ኧረ እባክሽ አንቺ የፈለግሽውን ካሰራሽ በኋላ ዝም ልትይ ነው? ይገርምሽ። ጀልባ ነጁ ስም አለኝ። እሺ ብሩክ። እሺ ናንተም
መድኃኒነ በቃና በገሊላ በቃ አብራችሁ ልበሉ አብራችሁ ልጠጡ ወደፊት የሚዘልቁ ጨዋታው ህግ ነው። ለምን ቡን ጠጥተሽ አትሄጂም ቤት ልሽ? አይ ጋሽ በላይ ሌላ ጊዜ እመጣለሁ። ኤርሚያስ ስለሄደ ብቻውን ይሆናል። ኧረ እሺ በቃ እሺ። እኔ ቆንጆ እሺ በደህና ይራይ ጉደኛ እዚህ ነሽ እንዴ? ምን ሆናችሁ ነው? ተኮራርፋችኋል? ኧረ በእናትሽ ጓደኛሽን በጣም ነው ያፈርኩባት። ምን አሁን እሷ ቆንጆ መሆኗ ነው? ወይኔ ቆንጆ እንግዲህ ምን ትሆን ብሌን እንደሆነ ታጭታለች። ምን ቀረባታ? ምን እሷ መወደድ ብርቋ ነው እንዴ? እንዲያውም ከዛ አሳስጋሪዋ ጋር ራሷን እያጠመደች ትኑር። ወይ ወንዶች ስትባሉ አሁን አንተ ከኔ ጋር ሆነ ወላሊ ውስጥ ያለችውን ብሌን ታስባለህ? እንግባና ልጮህ ስለ እምቢ አልክ። ብቻ ይሩቁን ስታጠገብ ያለው እንዳያመልጥ። ጓደኛዬ ለቀቅ አድርጓት። በብሌን ማንም ሰው እንዲመጣብኝ አልፈልግም። ስማ ብሩክም ቢሆን ስለማይመጥናት ከሱ ጋር እንድትሆን አልፈልግም። ያ ማለት ግን ካንተ ጋር እንድትሆን እፈልጋለሁ ማለት አይደለም። ብሌን ሴት ያለሷ አላየ ገንዘብ ስላላት ነው እንጂ ምን ነው ቁንጅና? እሱ እንኳን አንወሻሽ ቆንጆ ነች። ማ እሷ አሁን ቁንጅና ከኔ ይበልጣል? የኔ ቆንጆ ብሌን በገንዘብም በውበትም ድብን አድርጋ ትበልጠናለች። እባክሽ እሷን ተያት አለ እንጂ ዘመድሽ የዞረለት ማይማሉ መቼ ያልካ አጠገቡኝ
ምን ያው አየሁሽ ምን ይፈጠር በደንብ ብዬኝ ቆንጆ እኮ ነው። ምን ነው እቺ ልጅ አመሸች በደህናዋ ነው? ምን ትሆናለች ብለው ነው ከጓደኞቿ ጋር አይደል ሄደችው? ደግሞም በዓል ነው። ሱስ ጨከነሽ። ስንት ዓመት ስትመላለስ የጥምቀት በዓል ገጥሟት አያውቅም። ልክ ነው። ብሌኔ ደህና መሸሽ? ደህና መጣሽ? እንዴት ነው በዓሉ? ወይኔ አባዬ እንዴት እንደሚያምር በጣም ደስ የሚል በዓል ነበር። እሱስ ደስ ይላል። እናትሽን ያጨኋት የጥምቀት በዓል ጊዜ ይወላል የጭፈራ ላይ ነው። እድለኛ ነህ በጣም የምትወዳትን ሴት በአንድ ቀን ማግኘት። ያውም እኮ ውብ ሚስት። ወቅቱ ያን ጊዜ ጥሩ ነበር። ብሌኔ አንዱ አላጨሽም? አጥቼ ነው የመጣው። አንቺ እኮ አታረጊም አይባልም። ወሬ ያገኘሽ ጊዜ ምላስሽ እንዲሁ ቀጥ ይላል። ይልቅ የሚበላ ባመጣሽላት። ቡኑ ይቅደም ብዬ እደርሳለሁ። አባዬ ሳልነግርህ ምን ብሌኔ? አዲስ ጀልባ ነጅ ከተጠራለ። በእውነት አንቺ ባትኖሪ እኮ ምን ይውጣኝ ነበር። እግዚአብሔር እኮ አንቺ ሺህ አድርጎ ነው የፈጠረልኝ። ብሌኔ ተባረኪ። አሚን አባዬ። ብሩክ ብሩክ ማለት አንተ ነህ? ጥሩ። ስላንተ ጥሩነት ነግራኛለች። ስራው እንዴት ነው? ተመቸ? አዎ። ይህን ያህል ጊዜ ጀልባ ነጂ ስፈልግ አንተ የት ነበርክ? አለመገጣጠር ግን ቅድም ሰዎችን ስታስተናግድ አይቻለሁ። ጎበዝ ነህ። እሺ። ማንኛውም ጠንክረህ ስራ። የሰራ ይለወጣል። አዎ። ያልሰራ ግን ቶሎ ቶሎ እንዳል እናትን አስተዋውቀኝ። ምን አስፈቅጄ ወስድሻለሁ። እጠብቃለሁ።
ሂዱ በቃ ጎማን ፈሰሱ። ጋር እየተግባባችሁ ነው? በጣም እንዴት ጣፋጭ የሆነች ልጅ መሰለች። ለዛ ነው ውበቱን የደፋብህ። ቀላላ ሳሚ፣ ከሷ ጋር ስሆን የደስታዬን ጫፍ የገነትን በር የከፈትኩ ያህል ነው የሚሰማኝ። በጣም ደስ ይላል። ምን ነው ችግር አለ እንዴ? አይ ሰሞኑን ስለማየ ብዙ ጊዜ ስለማወራት እሷ እናት ስለሌላት ነው መሰለኝ ከእናተ ጋር አስተዋውቀኝ እያለችኝ ነው። በጣም እየጨቀጨቀችኝ ነው። ምን እንደማደርግ ግራ ገብቶኝ። ብሩኬ እንደምንም ብለህ ማዘርና አግባብተህ ብታስተዋውቃት የተሻለ ይመስለኛል። እሱ ልክ ነህ፣ ግን ያው የማይን ጸባይ ታውቀኝ። ደግሞ ቤት ድረስ ዘረኝ ካለች ሚዜ ብቻ ነው አይቀር። ለዛ ረሞን ያለው እንዳ አላሳፈረም። ገና ምን ተያዘ ነው? አንተ ደግሞ ዝም ብለህ ነው እንዴ? ምንድነው እንደዚህ አፍጥሽ የምትለኝ? ደግሞ እኮ ደውለሽ የጠራሽኝ አንቺ ራስሽ ነሽ። አዎ መቼም ጓደኛሞች ሆነን መወሻሸት ያለብን አይመስለኝም። ውሸት? የምን ውሸት ነው እሱ? ስላንቺና ስለ ብሩክ ዋሽተሽኛል። በቅድሚያ የደበርሽን በሚል ይስተካከል። እሱንም ቢሆን ያደረኩት ግን ብሩኬ በጣም ስለወደድኩት። ቆይሽ እኔ ፊት ስትሆኚ ስትሰድቢው ስታናንቂው ትወያለሽ። ደግሞ የማልሰማ እንዳይመስልሽ በድብቅ ሁሉ እንደምትገናኙ ደርሼባችኋለሁ። አዎ ሁሉንም የደበኩት ሐሳቤን በምንም እንደማትቀበይኝ ስላመንኩ ነው። ብሩኬ ግን እንደምትገምቺው አይነት ልጅ አይደለም። ቆይ እሺ መቼም እንዲህ ሆነው ላንቺ ካለኝ ፍቅር የተነሳ ነው። እሱን አውቃለሁ። የቅናት እንዳልሆነ ይገባሻል። ስለዚህ ደረጃሽ ካልሆነ ሰው ጋር ለምን? እኔ የማይገባኝ ነገር ይሄ አይሆንሽም፣ አይመጥንሽም ደረጃ የሚባል ነገር ነው። ሲጀመር ቆይ ደረጃ ለውድድር የሚቀርብ ነገር ነው አይደል እንዴ? እኔ እኮ የቀረብኩት በቃ ወደድኩት ብዬ እሱ በቂ ነው። ደስ ያለኝን ነገር ማድረግ አልችልም። እሺ ብላስሽ አብረን ወደፊት ስንኖር ተጋፍተን አብደሻል እንዴ? ቤታችሁ እንደ ከተማ ቤት ነው። አይሻ በጣም ያምራል። በጣም እሺ ታጠብ። አበባችሁ ነው። ከዚህ በፊት ማለት አይደል መቼ ትበያለሽ? ታጠቢ። ነገር ብሩኬ አበባውን አንሳ። እሺ እሺ አበይ በላው ማዛሽ በቃ ምን ነው አልጣፈጠሽ? አረ ይጣፍጣል ስለጠገብኩ። ስራ ትታ ነው የመጣችው። ምን ነው አትጫወችም? ምንም ቢ እየመጣው ጠይቆታል። ያው ቤቴ ማለት አይደል? በቃ እንሂድ። ሂዱ።
ሂዱ ብሩክ ብሩክ፣ ልጅቷ ማን ናት? ብሌን ትባላለች። በምን ተዋወቃችሁ? ማዶ ያሉት የሎጁ ባልተቤት ልጅ ነች። አንዳንዴ አሳ ቀርብላት ነበር። የዋሸኝ እንዳይሆን። ለምን ዋሸሻለሁ? ቢሆንም እኔ ከጥቂት ጊዜ ወዲህ ሁኔታ አላማረኝም። እስከ ዛሬ ከሀገር ሀገር ስንሸሽ የኖርነው የሰው ሽሽት ነው። ደግሞ ጠላታችን ማን እንደሆነ አናውቅም። እባክህ እባክህ ብሩኬ እንደሚሆን ያዘው እባክህ። እንደዚህ ወረኛ ተናል። በነገራችን ላይ ሀገር እየለመድክ ነው። እድሜ ላይ ያ እናንተማ ሰው አታስለምዱ። ኧረ እባክህ ኧረ አለ ኮማላ ምድማን ዋናር እንችላለን። ያክስትሽ ልጅ እኮ አፈንሽ። ኧረ እኔ አላፈንኩትም። ይኸው አለልሽ። ብሌን ጠፋሽብኝ እንጂ ብቻችን ሆነን የአዲስ አበባችንን ወሬ እያወራን ሀይቅን ብንጎበኛት ደስ ይለናል። በነገራችን ላይ ለምን እንደስ ያንሄድም? እንደውም ዊኬንድ አሪፍ ቀን ይሆነልናል። በእናታችሁ እኔ አንችልም እያብዬ። ለምን? ወላሂ ሰሞኑን ታንኳያት ለማመደኝ። ዋው ከብርኬ ጋር ደስ ሲል፣ አንቺ ደግሞ ሁሌ ማዳነቅ ነው የምትወጂው። ቆይ ብሌን፣ ከዚህ ካሳ አጥማጅ ጋር ጊዜሽን ለምንድን ነው የምታባክኘው? ደግሞ ጭራሽ ታንኳ ምናምን ታለሽ። እሱን ለኔ ታዩ። ምናልባት በመረቡ እያጠመደች እንደሆነ ፈራለሁ። ለመጀመሪያው ስልክ ጥሪና ምርቃት ስለተገኘሽ በክብር ፍቅር ስም ምስጋናዬን አቀርባለሁ። አመሰግናለሁ። ለአቅመ ስልክ ስላበቃሽኝ ቴሌ ይባርክሽ፣ እድሜና ጤና ይስጥሽ። አሜን። ከሰው በላይ ከኔ እኩል ያድርግሽ። አሜን ብያለሁ። ግን ምን እየሰራ ነው? ተኝታ እንዴ? ምን ማለት ነው? ውድ ፍቅሬን ማያዋራው መተኛት ትልቅ ድፍረት። እሺ ታዲያ ምን እየሰራ ነው? ጨረቃዋን እያየሁ። ከቻልሽ ተመልከቻት። አሁን እናያታለሁ። አየሻት ጨረቃዋን? እያየኋት ነው። ምን አለች? ብሩኬ በጣም ይወድሻል አለችኝ። አይገርም? እኔንም እንዳንቺ ነው ያለች። ሌላ ምን አለች መሰለሽ? ምን አለች? እንዴት ብቻዋን ትተሃት ታድራለህ? ታዲያ ለምን አትመጣልኝም? በደስታ ነው። ተበል ጠብቃለሁ። አባዬ ብዙ ያወራሁልህ እኮ ስለሳቸው ሴት ጥሩ ሴት ናቸው። አዎ ቆያችሁ እዚያ ሀገር ከመጣችሁ? ትንሽ ቆየን። ማዘር ስላደረጉልህ ሁሉ በጣም ነው የምናመሰግነው። ምን አደረጉላችሁ? የቀረበውን ገበታ እንኳን አልበላችሁት። አይ ከቤት በጥብጥ ስለመጣን ነው። ብሌን
እንግዶች ስለሚጠብቁኝ አትጫወቱ። ካሁን በኋላ ይሄን ስራ ማቆማል። ለምን የሚባል ጥያቄ አልፈልግም። ከዚህ ቦታ መልቀቅ አለብን። እስከ ዛሬ ሀገር ለሀገር ስንንከራተት ኖር። ዛሬ ደግሞ ምን ተፈጠረ? የምልህን በጥያቄ አትመልስልኝ። የስጋታችን ምንጭ አሁን በምትሄድበት ቦታ ነው ያለው። ማን ነብሌ? ከወጥመዳቸው እየገባን ነው። በፍቅር ሊሆናችን በፍጹም ብሩክ፣ አንተን እኮ ነው። አንተ ብሩክ እንዲህ ናት እንደ ብሩክ አባዬ በአሁኑ ሰዓት ከብሩኬ ጋር ጥሩ ስሜት እየተሰማኝ ነው። ለሰከንድ እንኳን ልለየው አልፈልግም። ቢሆንም ግን መለያየታችሁ ግድ ነው። ለምን? ለአንቺም ለሱት ሲባል። አባ ግራ እያጋባኸኝ ነው። አዎ ትናንት እናንተ የማታውቋቸው ብዙ ግራ የሚያጋቡ ነገሮች አልፈዋል። ስለምን እንደምታወራ አልገባኝም። የማወራው ቀስ ብሎ ይገባሻል። ለማንኛውም አንቺ ወደ አዲስ አበባ መመለስ አለብሽ። ምን? የደወላቸው ደንበኛ ውድ ፍቅሩን እያዋራ ስለሆነ እባክዎን በደንብ ያናግሩት። ሂድ ወዛዛ። አመሰግናለሁ። ሰደብሽኝ እንደዋዛ። ግን ደህና ናት? ማን? ብሌን የምትባለው አያችሁ ቆንጆ የስራ ባልደረባ? አዎ የስራ አለቃዬ። ደህና ናት። አንተ ልጅ ግን ሰዓትን አክብረህ ስራህን አትሰራም? ምን ይደረግ ብለሽ ነው የተቀጣሪ ነገር። የጊዜ ነፃነት የለን፣ የገንዘብ ነፃነት የለን። ይልቅ ቀልድን ተወውና ናፍቃለች። እኔስ ብትይ ታዲያ ለምን አላያት? እንዴ አሁን እኮ ከሌሊት 7 ሰዓት ሆኗል። ይሁና የናፈቀን ሰው ሰዓት ይገድበዋል። እባክሽ ውጪ በያት። እሺ ጨረቃዋ የናፍቆቴን መልእክት ለማድረስ በጉጉት እየጠበቀች ምሽቱ አንቺን ለማየት አሳስፏል። ደረሰች? ደርሳለች። እስካሁን ግን ምንም አላለቻት። እስካሁን ምንም አላለቻት? እኔ ጨረቃ ነኝ። ወጣው ብሌን ከብሩኬ ናፍቆት መልእክት ተልኮልሻል። እመጣለሁ ካልሽ በዚህ ድቅድቅ ሌሊት ጸጥ ረጭ ባለበት ውካታ ጫጫታ በማይሰማበት የሰማይ ከዋክብት ጨረቃ እንኳን ሳትቀር በአንድ አድመውብኝ በአንድ አሲረውብኝ ብርሃን ነፍገውኝ ጨለማው ገዝፎብኝ ጀግንነቴ ጠፍቶ ፍርሃት ሲሰማኝ የሞት ጭፍራ መጥቶ ትግል ሲጋጠመኝ ነፍሴ ከስጋዬ ሳትለያይብኝ ፈጥነሽ ባትመጪም ድምፅሽን ከሰማሁ አድማውን በትኜ ጨረቃን ነጥቄ ከዋክብት ፈንጥቄ ጨለማን አብርቼ ሞቴን ድል አድርጌ በደስታ የዋኘሁ በተጠንቀቅ ቆሜ እጠብቅሻለሁ። በጣም ያምራል። ስለ ፍቅር ያንስ ብሩኬ ላንተ ያለኝ ፍቅር ከአቅሜ በላይ ይሆነብኝ። እኔም በጣም ወድሻለሁ። እንዳይበርዳ ደህና ደሪ በያት።
የምነግርሽ ነገሮች በሙሉ እንደቀልድ ቆጥረሻል። አንተ የምትነግረኝ ግራ የሚያጋባ ነገር አልገባኝም። ዛሬ ግን ይገባሻል። ስለመሄድሽ ማሰብሽ የትም ስለማለት ምንም አልወሰንኩም። ለምን? አባዬ ብሩኬን እወደዋለሁ። እኔ ከሱ ተለይቼ መኖር አልችልም። እኔ ደግሞ ከእናትሽ ገዳይ ልጅ ጋር አብረሽ እንድትኖሪ በፍጹም አልፈልግም። የብሩኬ አባት የኔን እናት። አዎ የብሩክ አባት ነው እናትሽን የገደለ። የዛሬ 20 ዓመት ጠቅሞ ላልጠቀም እንደም ተቃባል። የብሩክ አያት ጣሊያኖች ጋር ይሰሩ ስለነበር ጣሊያኖች የቀበሩትን የወርቅ ጌጣጌጥና ብር ያውቁ ስለነበር ሊሞቱ ሲሉ ለብሩክ አባት ተናዘው ይሞታሉ። የብሩክ አባት ኃይሌና እና ጓደኛሞች በመሆናችን ሚስጥሩን ያጫውቱኝ። ከተወሰነ ጊዜ በኋላ ቦታው ሲሄድ ተቆፍሮ ወጥቶ ያገኘዋል። ይህን ጊዜ እኔ ወሰድኩት ይመስለውና እናትሽን አግኝቷት እሷን ገሎ እኔም ቤት ስደርስ በደም ተጭማሪ እናትሽም አደራ በሚል አይኗ እንደተከፈተ ቦታ ላይ እኔም እሱን ለመግደል ቤት ብሄድ ልጅና ሚስቱን አሽሽቶ ጠበቀኝ። እናትሽም በገደለበት ቀን እኔም ሸኘሁት። እነሱንም ለመግደል አፈላለኳቸው። አገኛቸው ግን በፍጹም አላገኘሁም። እድሜ እየገፋ ሲመጣ እነሱን መፈለግ ትቼ አርፌ ተቀመጥኩ። አሁን ግን ብሩኬን ሲሰማ እንጂ አንድ ልጅ ብሌኔ እንዳይነጥቀኝ ፈራው። ብሌኔ ፈራው። እኔ ፈራው ብሌኔ ፈራው። ይገጠምልኛል። ጠብቅሻለሁ። የት? ወዴት? እንዴት? ና ቁጭ በል። ምን አጠፋሁ? ያጠፋኸው ምንን ካልሰማ ነው። ምን አደረኩ? ከብሌን ጋር ያለን ግንኙነት አቁም። ምን? እንዴት? ለምን? እስከዛሬ ስንፈራና ሽሻሽ ሊኖር ነው የሷን። በፍጹም ሊሆን አይችልም። በፍጹም ሆኗል። ከአሁኗ ሰዓት ጀምሮ ይህ ቦታ አመልከት። የትም አንሄድ። የትም እስከዛሬ ተንከራተትን ይበቃናል። የትም አንሄድም። የትም ስፈራና ስሸሽ የኖርኩትን ከማይ ብንከራተት ነው የሚሻለው። ምን እንዳይመጣ ደግሞም የማደርገውን አውቀዋለሁ። ታረግ ብሩኬ፣ እስከዛሬ እኔና አንተን በበቀል ስሜት ማሳደጉ ለእኔ ቀላል ነበር፣ ግን አላደረኩትም። በእናትሽ በለኝ። እኔ እኮ እንድታልቅሽ ፈልጌ አይደለም። እሺ ቆይ እኔ የት ልሂድ? አንቺ እንኳን አለሽም ብዬ እኮ ነበር የመጣሁት። አውቃለሁ፣ ግን በዚህ ሰዓት ሊሆን አይችልም። ደግሞ አስቢ፣ እቤት ፋዘር አጡሽ ማለት ደግሞ ምን ሊፈጠር እንደሚችል አስቢ። እሳቸውስ ቢሆን ማን አላቸው? ቢሞቱብሽስ? እዛ ላይ ደግሞ በሽተኛ ናቸው። እሺ ለኔ ማን ያስብልኝ? ብሌንዬ፣ እኔ ሳላስብልሽ ቀርቼ አይደለም። በቃ ለምን ደግሞ አታሳድሪያት? አንተ ግን አታፍርም?
ተሰበረው። ተረድተሽኛል አይደል? ሰማሽኝ? ብሌን በእናትሽ አንቺ እንኳን ሳትረጂኝ ቀርተሽ አትበይኝ። ሳልረዳሽ ቀርቼ አይደለም። ሁሉም ነገር እኮ የምታውቂው አንቺ ብቻ ነሽ። አውቃለሁ። ማወቄ እኮ ነው ታዲያ ብሌን። በቃ ቤትሽ ሂጂ። ብሌን በእናትሽ ተቀይመሽኝ ብለኝ እዚህ ቤት ተገባው ጀምሮ መጮህ ነው መባተት ነው። መጥፎ ቅዠት አቃሽቶኝ ነው። አደንግጬ በስማ ያዝም አይደለም። ምን ነው ወንቃ ጠለፈሽ እንዴ? እዛ ካለዚህ ወሬ የለም አይደል? ማ ህያብ ለዚያውን ፍቅር አታደርገው። በነገራችን ላይ ሜጃዬ ስለደረሰ ከኔ ጋር ደስ ያብሮ ሄዶ መዝናናት የሚፈልግ ሰው ቶሎ እጁን ያወጣል። እኔ እንዴ እዩ አንቺስ ሜዳ አትፈልጊም እንዴ? አስብበታለሁ። ኧረ አስብበታለሁ። እንዲያውም ልንገርሽ ብሌንንም ይዘሻት ነይና ከኛ ጋር አካባቢ መቀየሩ አሁን ያለችበትን ችግር እንድትረሳ ይረዳታል። እንደሱ ሳይሻል አይቀርም። ወይኔ ብሌን ራሷን ማብዳ እኮ እኔንም ልታሳብደኝ ነው። ልቤ ሙሉ ነበር ራሴን አሳልፌ መውደድ ፈሪ ያረገ ዛሬ ተሸንፌ ልቤ ሙሉ ነበር ራሴን አሳልፌ መውደድ ፈሪ ያረገ ዛሬ ተሸንፌ ብላ የጎዳ ልቤን የሚያሳምም በማጣት አምና የጸናች ልቤን ባዛ ናፍቆትሽ ነፍስ ቀጣ ታዲያ ከራቅሽኝ ብላ የጎዳ ልቤን የሚያሳምም በማጣት አምና የጸናች ልቤን ባዛ ናፍቆትሽ ነፍስ ቀጣ ልቤ ሙሉ ነበር ራሴን አሳልፌ መውደድ ፈሪ ያረገ
ዛሬ ተሸንፌ ልቤ ሙሉ ነበር ራሴን አሳልፌ መውደድ ፈሪ ያረገ ዛሬ ተሸንፌ ይኸው ስለራቅሽኝ በፍቅርሽ በርትቼ በፍቅርሽ ደከምኩኝ በማይላላ መውደድ በተስፋ እየኖርኩኝ ታዲያ ከራቅሽኝ በላይ የጎዳ ልቤን የሚያሳምም በማጣት ታምና የጸናሽ ልቤን ባዛ ሁነሽ ጎቴኔ ነገሮች ሁሉ ድብልቅልቅ ብለው ምንድነው እንደዚህ በጧት በእንባ ባይሆንሽ ምን ሆነሽ ነው? አሁንም በጣም ሲጨንቀኝ ነው ወደ አንተ የመጣሁት። እኔን ጭነቀኝ ልጅ ምንድነው? ጎቴኔ ብሩኬን በጣም ወደዋለሁ። ወዳጇ ታዲያ ምን አለበት? አባዬ ነገረኝ፣ ነገር ግን በጣም ይከብዳል። እናቴን የገደላት እኮ የእሱ አባት ነው። አይ ያ በይ ተይ እንጂ እንደ ተማረ ሰው አስቢ እንጂ። አሁን ባለፈ ታሪክ አንቺና እኮ የብሩክ ህይወት መበጥበጥ የለበትም። ተበጠበጠ እንጂ ከዚህ በላይ ምን አለ? እስኪ እሺ እንዴት ነው እሱ እናቴ ገዳይልሽ ከብሬ የምኖረው? ተይው የአባትሽን ውሸት ተይው እባክሽ። የአባትሽ ስራ ነው። ይኸውልሽ አባትሽና የብሩክ አባት በጣም የሚዋደዱ ጓደኛሞች ነበሩ። በጣም ታዲያ ገንዘብ መጥፎ ነው ልጄ። አባትሽ ደግሞ ለገንዘብ ያለው አመለካከት በጣም ከፍተኛ ነው። እንኳን በአዳኔም ወንድሙ ታዝቤዋለሁ ለገንዘብ ያለውን ፍቅር። ገንዘብ በመውደዱ ምክንያት ለደማ በቃንኛ ነው። እሺ አሁን እኔ ምን ላድርግ? አንቺ ምንም አታድርጊ። ሁሉንም ነገር እኔ መፍትሄ አለኝ፣ እኔ አስተካክለዋለሁ። አንቺ ብቻ አትጨነቂ እሺ? እሺ እንደሱ ታረጋግሽ። አይዞሽ ነው ያለው ልጅ። አባዬ እኔ ከብሩክ ተነች መኖር አልችልም። አይዞሽ እኮ አልኩሽ። አይዞሽ እሱን ጽንፍ ወዲያ አለ አልችልም። በቃ አንድ ጊዜ ሆኗል። ለምን እንደዚህ ትሆኛለሽ? አንተልኩም አባዬ ብሌን፣ እኔ ግን እውነት እንድቀበልህ እንዴት ብዬ ለማን? ብሌን፣ ራስሽን ማሳመን አለብሽ። አልችልም አባዬ። ብሩኬን በጣም ወደዋለሁ። በቃ ካሁን በኋላ የዚህን የአውሬ ልጅ ስም እንድትጠሪብኝ አልፈልግም። አውሬ አትበለው። ስለሱም ማሰብሽ እንድታቆም እፈልጋለሁ። አልችልም። ብሩኬን በጣም ወደዋለሁ። ኧረ ያንቺን እናት የገደለ እሱ አባት መሰለኝ። አንተም የሱን አባት ገደልበታል። ታዲያ ይሄ ልጅ እኔንም አንቺንም ከምድረ ገጽ ከማጥፋት ወደ ኋላ የሚል ይመስልሽ? ያቺ መናጢ እናቱ በበቀላ ነው ኮትኩታ ያሳደገችው። ሻባዬ እነዚህ ትለኛለህ። ብሌን፣ አንቺ ብቻ ምልሽን አድርጊ፣ ወደ መጣሽበት ተመለሽ። እኔም ማደርገውን አውቃለሁ። ግድ የለሽ፣ ስሚኝ ነኝ ስሚኝ።
ሁሉም ነገር ሰላም ይሆናል። አንቺ ብቻ ራስሽን አረጋግተሽ ተይ። ተረጋጊ ብለኝ። ደህና እደሪ። አምላኬ ወይ አንድ ልጄን ብሩኬን በደልኩ። ምን ውስጥ ገብቶ ይሆን? ድንቄ አንቺ ድንቄ አትነሽም እንዴ? ስንቴ ልነሳ አዳሬ ሙሉ ስነሳ ያለ ቁርሱን ቡንም ላዘጋጅ። ሌሊት
እዚህ ቤት ሰው ገብቶ ነበር አልገባም? መጋኛ ገብቶ ነበር። የመጋኛ ነው። ረሱት እንዴ ጋሽ? እሱንና ብሌን እኮ ሲያስጨውት ነበር። ከሱ ውጭ ማንንም አላየሁ። ያምሻል እንዴ? ኧረ ያመኝም ጋሽ፣ ጤነኛ ነኝ። ይሄ መጋኛ የሚሉት እኮ እርኩስ መንፈስ ላይን እኮ አይታይም። እዚህ ጎረቤቶቻችን አጣፍሮ ነው የለቀቃቸው። የማይገባሽ ድድ ብሌንዬ የኔ ቆንጆ ስለማታው ይቅርታ ልጠይቅሽ ነው። ችግር የለውም። ለኔ ብለሽ አይደል? ጥሩ ቁርስ ጋብዤ ልክስሽ እየጠበኩሽ ነው። አሁን ነው ውጪ። ከመቼው መጣሽ? ታዲያ ልብስ ልቀይራ? ኖ እንዳትቀይሪ። መግቢያችን ላይ ካለው ካፌ ነው ያለሁት። ብዙ አስጠብቀሽኛል። ቶሎ ውጪ። እሺ በቃ እሺ። እንታጠብልታ። እሺ ታዲያስ እንዴ የመጋኛ እንዴ እሄዳለሁ። ብሩኬን ማግኘት አለብኝ። ያምሻል? ምን ልትሆኚ ነው የምትሄጂው? ላነጋግረው እፈልጋለሁ። ምን ብለሽ? አባትህ የኔን እናት ገሏል፣ የኔ አባት ደግሞ ያንተን አባት ገሏል ልትይው ነው? ስለምንም ላውራ? እሱ አንቺ ነሽ በላይ
መፍታት ነገር ግንባር እናቴን ገደልሻት። መጀመሪያ ትቀድማለህ። ሰው ለምን አትሆንም? አልተውም። ቤቴ ድረስ መጥተህ ደፍረኸኛል፣ አዋርደኸኛል። ወይ በረከዬ ወፈርሶን ልጄ እባክህ አቶ መላኩ እባክህ እስከ ዛሬ ስጠራና ስንሸሽ ኖር ነው ይበቃል። እባክህ አቶ መላኩ በፍጹም አልተዋችሁም። ቤቴ ድረስ ሊገለኝ መጡ። ደፍሮኛል፣ አዋርዶኛል። ጠላቶችን አስቀምጬ በፍጹም አልተኛም። ገና አለቅህ አባቴ የለሁ። እባክህ አቶ መላኩ እሱም የልጄ እናት ነጥቆኛል። እባክህ አቶ መላኩ ያለፈው አልፏል። እባክህ ካሁን በኋላ ደም አንቃባ እባክህ። ማንም ወንድ ነው ከእጅ የሚያወጣችሁ። መልስ አተ ለዚህም ደርሰህልኛል። ጭራሽ ለማኩረስም በቃ። ኧረ ፋዘር ከዛ አልፎ እኮ ጓደኛሞች ሆነን። ኧረ ፈዘቅር የታባካ አውቃህ ነው ጓደኛ የሆንከው? በዚህ ልስልስ ምላሱ አዲስ አበባ ስንቶን የዋህ ገሎ መጥቷል። ደግሞ አንቺ መጥቶ ልገል ነው እዚህ። አጎቴ ኤርሚ እኮ በጣም ንጹህ ጓደኛዬ ነው በእውነት። በዛ በክፉ ጊዜ ቀርቦ ያጽናናኝ እሱ ነው። የታውቆሽ እንዴ? አሁን እንደውም ነገሮችን እየረሳው ነው በሱ። መርሳትማ መፍትሄ አይሆንም ልጅ። ጧት የኛንና የብሩኩን ቤተሰብ ቁርሾ ጉዳይ ለመፍታት ያበጋር ስርዓት ለማካሄድ ቀጠሮ ይዣለሁ። ወይ አበጋር በስተገርግር ይሄ እንደዛ ይቻላል እንዴ? ይቻላል። ይኸውልሽ የተጋደለ ታርቆ አንድ ላይ የሚበላበት፣ እምቢ ያለ የሚረገምበት፣ እሺ ያለ ደግሞ የሚመረቅበት ያበጋር ስርዓት ከባድ ነው። አባትሽም ይሄን ስርዓት ስለሚያውቀው ለዚህ ምንም ሀሳብ አይገባሽ እና በቃ እንታረቃለን ማለት ነው። በቃ ከዚያ በኋላ ወርቀ ሰላም ወረደ ማለት ነው። ሰላም አጎቴ እንዴት ደስ የሚል ነገር። በጣም በሰርጋ በሀገራኝ በምርሳ በሀገራኝ ይሆን አያልጅ ሁላማን ይሆን اللهم صل የሚያምርብሽ ለብሰሽ ነይነይልሽ ራስሽ የሚያምርብሽ ለብሰሽ ነይነይልሽ እግር እስከ ራስሽ የሚያምርብሽ ለብሰሽ ነይነይልሽ እግር እስከ ራስሽ የሚያምርብሽ ለብሰሽ በሸማኔው እጅ በወርቀ ዘቦ
በሶፍ ሳባክር አምሮ ተውቦ ዘመነኛውን መርጠሽ ጥለቱን ለብሰሽ ያገር ልጅ ነይ አድምቂ ዕለቱን በሸማኔው እጅ በወርቀ ዘቦ በሶፍ ሳባክር አምሮ ተውቦ ዘመነኛውን መርጠሽ ጥለቱን ለብሰሽ ያገር ልጅ ነይ አድምቂ ዕለቱን ማንም የሌለው ውበት አንቺ ጋር አለ በእውነት ከኛ የተቀበየ መዋብ ያለን ያልታየ ልበሽና ደመቅና ተዋብና እምርና ልበሽና ደመቅና ተዋብና እምርና እግር እስከ ራስሽ የሚያምርብሽ ለብሰሽ ነይነይልሽ 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 በሸማኔው እጅ በወርቀ ዘቦ በሶፍ ሳባክር አምሮ ተውቦ ዘመነኛውን መርጠሽ ጥለቱን ለብሰሽ ያገር ልጅ ነይ አድምቂ ዕለቱን በሸማኔው እጅ በወርቀ ዘቦ በሶፍ ሳባክር አምሮ ተውቦ ዘመነኛውን መርጠሽ ጥለቱን ለብሰሽ ያገር ልጅ ነይ አድምቂ